السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ቤተሰቦች ቻናሉን ሰብስክራይብ ላይክ እና ሼር ማድረጉን አይዘንጉ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ዛሬ ምን እንደተለመደው ከተለያዩ ከቢር ኪታቦች ወይም ደግሞ ትላልቅ ኪታቦች ላይ ለእናንተ አስተማሪ ያልናቸውን ታሪኮች እነሆ እንላለን። ሂሻም ኢብኑ አብዱል መሊክ ይባላል ዛሬ የምናየው። የሱን እስኪ አጃይብ አብረን እንመልከት። ሂሻም ማለት በታቢዒዎች ዘመን የሙስሊሞች መሪ የነበረ ንጉስ ነው። ታዲያ ይህ ንጉስ አንድ ቀን ለሐጅ ወደ መካ መጣና አንድ ሱሐባ አምጡልኝ ሲል አዘዘ። ነዋሪውም ሱሐቦች ሁሉ ሙተው አልቀዋል በማለት ይመልሱለታል። ሂሻምም እሺ አንድ ታቢዒ ወይም ደግሞ የሱሐቦች ደረሳ አምጡልኝ ሲል ያዘ። ይህ ጊዜ ጣውስ አልየማኒ የተባለ ሊቅ ታቢዒ ይዘውለት ይመጣሉ። ከዚያም ይህ ጣውስ የተባለው ታቢዒ ንጉሱ ወደሚገኝበት ክፍል በመዝለቅ ጫማውን አውልቆ አሰላሙ አለይኩም ሂሻም ብሎት ወደ ውስጥ ይገባል። ምንም አይነት የማዕረግም ሆነ የክብር ስም አላካተተም ነበር። ሁኔታው ንጉሱን አናዶታል። አንደኛ በክብር ስሙ አሚር አልሙእሚኒን ወይም ደግሞ የምእመን መሪ ብሎ ባለመጥራቱ፣ ሲቀጥል ደግሞ ሳይፈቅድለት ነው ቁጭ ያለው። ሌላው ደግሞ ፍራሹ መዳረሻ ላይ ነው ጫማውን ሁላ ያወለቀው። ንጉሱ እንዴት እናቃለሁ በሚል ፍጹም ተናዶ ይህን ታቢዒ ለመግደል ቢወስንም በዙሪያው ያሉ ሰዎች በተከበረው ሀገርና በተከበረው ወር መግደል ተገቢ እንዳልሆነ ነግረው ያረጋጉታል። ንጉሱም ንዴቱን እንደመቆጣጠር እየሆነ ንዴቱን ወደ ውስጥ ዋጥ በማድረግ ስሜቱ ነው አንተ ጣውስ ይህን ለመፈጸም ምንድነው ያነሳሳ ሲል ይጠይቀዋል። ጣውስም ምን ፈጸምኩኝ ሲል ጭራሽ እሱን በሚያናድ ሁኔታ ይመልስለታል። ንጉሱም ይልቅ ከቅድሙ የባሰ ንዴቱ እየተፋፋመ አንደኛ ፍራሽ መዳረሻ ላይ ነው ጫማህን ያወለቀው፣ ሁለተኛ የምእመናኖች መሪ አላልከኝም፣ ሶስተኛው ወይ በልጆቼ ስም የገሌ አባት ብለህ አልጠራኸኝም፣ አራተኛው ደግሞ ሳልፈቅድልህ ዝም ብለህ ነው ቁጭ ያልከው በማለት ንጉሱ ይመልስለታል። ከዚያም እንዴት ነህ ሂሻም ብለህ ደግሞ መልሰህ ደግሞ አቀለልከኝ፣ በሰዎች ፊት እንድናቅ አደረከኝ ሲል ጮክ በማለት ይናገራል ንጉስ ሂሻም። ጣውስም እጅግ ዓሊም ነበርና እንዲህ ሲል መለሰለት። ፍራሽ መዳረሻ ላይ ጫማ ወለክ ላልከው እኔ ጌታዬ ፊት ለፊት እንኳን 5 ጊዜ አወልቃለሁ፣ አይቀጣኝም፣ ለምን አወለክብኝም ብሎ ተቆጥቶኝ አያውቅም። የምእመናን መሪ ያላልኩ በአንተ መሪነት ሁሉም የምእመናኖች ወይም ደግሞ የምእመን ተከታዮች ስላልተስማሙበት ነው። ሁሉም ሳይስማማ እኔ ብልህ ውሸታም እንዳልሆን ፈርቼ ነው ይሏል። የገሌ አባት ብለህ አልጠራኸኝም ላልከው ደግሞ አላህ ወዳጆቹና ነቢያቶችን እንኳን አንተ ይህያ አንተ ኢሳ እያለ ነው በስማቸው የጠራው። ግን እንደ አቡ ለሃብ ያሉ ጠላቶችን ሲጠራ የለሃብ አባት 2 እጆቹ ከሰሩ ስለሚል ነው በማለት የሕክማ መልስ መለሰለት። አላህ ሱብሓነሁ ወተዓላ እውቀት አላህ ይስጥል። ዓሊም ምን ጊዜም የሚመልሰው መልስ ለጭንቅላትም ይከብድ ነው። ወደ አራተኛው ጥያቄ ሲያልፍ ያለ ፍቃዴ ቁጭ ብለሃል ላልከው ደግሞ ዓሊ ረዲየላሁ ዐንሁ እንዲህ ሲሉ ሰምቻለሁ። የጀሃነም ሰውን መመልከት ከፈለክ እሱ ቁጭ ብሎ ከዙሪያው ሰዎቹን የሚያቆም ሰው ዱንያ ላይ ተመልከተው፣ ያ ሰው የጀሃነም ሰው ነው አሉ። ሱብሃንአላህ፣ አላህ ይጠብቀን። ይህ ጊዜ ሂሻም የተባለው ንጉስም በለዘበ ድምጽ ከቅድሙ ድምጹን በጣም ዝቅ አድርጎ ጣውስ ሆይ እባክህ ምከረኝ ሲል መሸነፉን በአንደበቱ ተናገረ። ጣውስም የምእመናን መሪ ዓሊ ረዲየላሁ ዐንሁ እንዲህ ሲሉ ሰምቻለሁ። ጀሃነም ውስጥ ትላልቅ አውሬ የሚያክሉ ጊንጦችና እባቦች አሉ። እነዚህ እባቦች ለህዝቡ ፍትህን በማያሰፍኑ ሰው ላይ መርዛቸውን እየረጩ ይነድፉታል። ይህን ቃል ተናግሮት ጣውስ ይህንን ንጉስ መሊክን ጥለውት ሄደ። እሱ ማስተማር የፈለገው ሁሉንም ነገር አስተማር።
ንጉሱ ቢናደድም ንጉሱ ቢበሳጭም ነገር ግን ይህ ታብዒ ከሱሐቦች ስለሆነ የተማረው እንዴት አድርጎ እሱም ማረጋጋትና ወደ ሐቁ መመለስ እንዳለበት አውቆታል። ዑለማ ደግሞ ምን ጊዜም የሚያወራው ትንሽ ነው፣ ነገር ግን ትናንሽ ቃላቶች ውስጥ ብዙ ነገር ነው መልእክት የሚያስተላልፉት። ብዙ ጊዜ አፋቸውን አይከፍቱም፣ ብዙ ቃላቶችም አይደረድሩም። በትንሽ ቃል ሰው ቀኑን ሙሉ የሚናገረውን እነሱ በሁለት ቃል ይጨርሱታል። የዑለሞች ስራ ይሄ ነው። እነሱ ደግሞ ስራቸው ለሐቅና ለሐቅ መቆም ነው። ለአላህና ለሰይዳችን ሰለላሁ ዐለይሂ ወሰለም ሱና እንጂ ለማንም የሚበረከኩ አይደሉም። ባለስልጣን አይተው የሚያጎነብሱ፣ ባለሀብት ስለመጣ የሚቆሙ ወይም ደግሞ ለመንግስት አገዛዝ ሹመኛ ለነሱ ነገር የሚያቀብሉ አልነበሩ። የነሱ ስራ አላህንና አላህን ብቻ መፍራት ነው። ላመኑበት ነገር ከመናገር ወደ ኋላ አይሉ። አላህ ሱብሓነሁ ወተዓላ እኛንም ሐቅ ከሚከተሉት አላህ እንዲያደርገን የምንጊዜም ዱዓችን ነው። ለዛሬ ምንጫችን የኢማሙ ገዛሊ ኢሕያ ዑሉሙዲንን ተጠቀም። ፈዘኪሩ ፈኢነ ዚክራ ተንፈዑል ሙእሚኒን። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ።